እንግባው። ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የጠፋ ሰው ያው ይዤላችሁ የመጣሁት ማለት ነው እና እሺ ሰላም ቤተሰብ እንዴት ናችሁ? ዛሬ ከባድ እንግዳ ይዤላችሁ የመጣሁት የጠፋ ሰው ነው ምናምን ትጠብቋታላችሁ ብዬ አስባለሁ። ሁሌ ናቱ የምትለው ማለት ነው እና ቤዚ ናት ዛሬ እንግዳችን ወጣች ይላል። ሰዓቴ ነው። እንዴት ነህ? ደህና ነሽ? አለሁልህ። ቆይ የት ጠፍተሽ ነው ይላል? Good question. የትም አልጠፋሁም። አለሁ። ከኔ ጋር ራሱ ከተገናኘን ከአረግ በኋላ ተገናኝተን አናውቅም። ያው በስራ ምክንያት አንተም ቢዚ ሆንክ፣ እኔም ቢዚ ነበርኩ። በስልክ ያው ተገናኝተናል እንጂ እኔ ራሱ ከእናንተ እኩል ከአረግ በኋላ እሺ እኔም ከእናንተ እኩል ነው። እስካሁን አግኝቻት አላውቅም ሰው እንደልቻት። እሺ እኔም እስካሁን እንደናንተ አላገኘኋትም እና የጠፋችበትን ምክንያት ምናምን የፈለጋችሁት ጥያቄ ኮሜንት ላይ ደቅ አድርጉና ጸዲ ጥያቄ ትመልሳለሽ ማለት ነው። እና ትመልሻለሽ? አትመልሽም? እመልሳለሁ። ያው መርጬ እመልሳለሁ። ማምረጥ ብሎ ነገር የለም መመርጠው ነው እንዴ? እሺ እመልሳለሁ። ለውድ ተመልካቾቼ ለወዳጆቼ ለምን አልመልስም? ለጠየቁኝ ጥያቄ እመልሳለሁ። እሺ ስለጠፋችባችሁ ከበድ ያለ ጥያቄ ጠይቃችሁ ቅጣት ይኖራል። ቃል አላበላትም። እንግዲህ ሴት ልጅ ናት። ጨጓራ በሽተኛ ነኝ። ጨጓራ በሽተኛ ናት። ጨጓራ በሽተኛ ናት። ይሄ ጨጓራና ጨጓራ እሺ ጨጓራ በሽተኛ ናትና ቃሪያ ምናምን ስለማላበላት የሆነች ቅጣት አዘጋጅላችኋለሁ ማትመልስ ከሆነ እና ሰብስክራይብ እንዲያደርጉ። እሺ በቃ ይሄንን ዩቲዩብ ቻናል ሰብስክራይብ አድርጉ። እወዳችኋለሁ። እና ጸዲ ጥያቄ ኮሜንት ላይ ደቅ አድርጉ። በቅርቡ እንመለሳለን። ይመቻችሁ። ስለምትከተሉ ምናምን ስለምትወዱን ስለ ሁሉም ነገር እናመሰግናለን። ይመቻችሁ። ይመችህ። በቃ አሁን ፈልግ ሂድ። በቃ ምንም በቃ ሂድ። ሰብስክራይብ አድርጉ እና በቃ ይመቻችሁ።